እንዳለ ይጠላኝ ነገርሽ እንዳለ ነው የምልሽ። ያው አወራቸው የነበሩ አክትረሶች ነበሩ፣ አክተሮች ነበሩ፣ ሴሌብሪቲዎች ኢትዮጵያ ውስጥ መሴጆቻቸውን ዲሊት አድርገው ይሄ ባለግ ያሉ አንፎሎ ያደረጉ እግዚአብሔርን አውቃቸዋለሁ። አሁን ማስታወሳቸዋለሁ ስማቸው። ኡኖ ካርድ ተጫውታችሁ የምታውቁ ሰዎች ጉዳዩ እንዴት እንደሆነ ይገባችኋል። ኡኖ ሪቨርስ ሲመዘዝባችሁ ምንድን ነው የምታደርጉ? ምን አይነት ጣጣ ውስጥ ነው የገባሁት ነው የምትሉት አይደለ? እናም ሴፍሻ እንደዛ አይነት ሲቹዌሽን እንደገባ ሆኖ ይሰማኛል። ብቻ ግን ይህ ሁሉ ቢፍ እንዴት እንደጀመረ ልንገራችሁ። ይህ ሁሉ ጸብ የተነሳው በሴፍሻና በቴዳ መሃል ነበረ። ግን እንዴት እንደሆነ ላስረዳችሁ፣ ልብ ብላችሁ አድምጡኝ። ድሮ ሴፍሻ ኤፍኤም አዲስ 97.1 የራሱ ፕሮግራም ነበረው፣ ለምን ይዋሻል የተባለው። እናም በዛ ፕሮግራም አርቲስቶች የሚለቋቸውን ሙዚቃዎች ላይ ኢንቨስቲጌሽን ያካሄድ ነበረ። ይህ ዜማ የተሰረቀ ነው፣ ይህ ግጥም የተሰረቀ ነው፣ ጎሳዬ ይህ የባክስትሪት ቦይስ ዜማና ግጥም ነው። እናም እንደዛ እያደረገ የአርቲስቶች ግጥምና ዜማ የራሳቸው ካልሆነ ይህ የኤሪትራ ነው፣ ይህ የሱዳን ነው እያለ ማጋለጥ ተያያዘው። እናም ዝም ብሎ ሲመለከተው ቴዳ የሆነ የተኮረጀ የሚመስል ዘፈን አለው። ቴዳን በዛን ሰዓት ሴፍሻ ለምንድን ነው የምታይ ሴፉ? እናም ሴፉ በዛን ሰዓት ደግሞ የቴዳ የሆነ ዘፈኑ ከአልፋ ብሎንዲ ጋር ስለተመሳሰለበት ማስረጃ አለኝ ስሙልኝ፣ የቴዳ ዘፈን ከአልፋ ብሎንዲ ጋር ይመሳሰላል ብሎ በሬዲዮ ያውጃል። ቴዲም በዛን ሰዓት ሴፍሻ የምትናገረውን ማወቅ አለብህ፣ ስራይን ማርከስ አቁም። በዛን ሰዓትም ቴዲ ሴፉን እንደከሰሰው ይነገራል። ሴፉን በዛን ሰዓት ከከሰስከኝ አይቀር ብሎ ህዝብ ይፈርዳል። ሰርቀው ነው ዜማው የራስ አይደለም። በዛን ሰዓት ቴዲ ስሜታዊ ሆኖ ሴፉን መሀይምና ደንቆሮ ነህ ይለዋል። በዛን ጊዜ ደግሞ ሚዲያዎች ቴዳ ተሳደበ ምናምን ብለው መዘገብ ይጀምራል። ሴፉ በዛን ሰዓት ለእንዳንተ አይነት ሰው ምላሽ አልሰጥም ብሎ ኢግኖር ሊያደርገው ሲል ሳያደምስ የመጣ ሌላ ክስ እሷም ከሳው ነበረ። ጉዳዩ በዛ ላበቃም የቴዲ ብራና የተሰኘው ዘፈኑ ማርስ ከጧፍ ይመስለኛል እሱ ተሰርቆ የወጣበት ሰዓት ነበረ። እናም ሴፍሻ ሰርቆ እንዳወጣው ቴዲ ሴፉን ይከሰዋል። ብቻ እንዴት እንደተሰረቀ አይገባኝም፣ ግን ሁለቱም እንዴት እንደሆነ አንድ ስቱዲዮ ውስጥ ነበሩ ይባላል። ግን ከዛ በኋላ ሴፍሻ ስልክ ተደውሎለት ስልክ እያወራ ይወጣል። ከዛ በኋላ ነው ሙዚቃ ተሰርቆ እንደወጣ ኢንፎርሜሽን የደረሰው። ከዛ በኋላ ቴዳ ወደ ሴፉ ቢሮ ይሄዳል። በዛን ሰዓት ቴዳ ወደ ሴፉ ቢሮ በሚሄድበት ሰዓት ብቻውን አልነበረም፣ ማናጀሩ አስከትሎ ነበር ሄዶ። እናም አንድ ሁለት ተባባሉ፣ ቡጢ ይሰነዘርበታል፣ ሴፍሻም ይተናነቃል። ጉዳዩ እንዴት እንዳለቀ አይ ሃቭ ኖ አይዲያ። እሺ ከዛ እስካላችሁኝ ከዛ በፊትማ የተፈጠረ ሲቹዌሽን ነበረ። ምን እንደሆነ ልንገራችሁ። ሴፉ ይፈለጋል የተባለ ፊልም የሆነ ጊዜ ለቆ ነበር። እናም በዛ ፊልም አምሊ መሪ ተዋናይ ሆና የተወነችበት ፊልም ነበር። እሺ እንዴትስ ነው አምሊን የመለመላት ካላችሁኝ ደግሞ አምሊ የመለመላት ዩኒቨርሲቲ ተማሪ እያለች እዛ የቁንጅና ውድድር ታካሂድ ነበረ። እናም አሸናፊ ሆና ሚስ ዩኒቨርሲቲ ተብላ ተሹማ ነበረ። ሴፍሻን በዛን ሰዓት አይኑ ጣል ያደርግባታል። ለምን መሪ ተዋናይ ሆነሽ እኔ በምሰራበት ፊልም ይፈለጋል ይሰኛል ባይዘው እዛ ተዋናይ ትሆኛለች ምናምን ይላታል። ፕሮፖዛልን ትቀበላለች። ዳይ ወደ ስራ። እናም ከፊልሙ ነጥሮ የወጣ የሆነ የሰዎች ግምት ይሁን አይሁን አያውቅም፣ ብቻ ግን ሁለቱም የፍቅር ግንኙነት ነበራቸው ይባላል ድሮ በዛን ሰዓት። እናም በመሃል ቴዲ ክሊፕ በሚሰራበት ሰዓት አምሊ ሜካፕ አርቲስት ሆና ቴዲን እንድትሰራው የስራ እድል ይመቻችላታል። ከዛ ከቴዲ ጋር ትተዋወቃለች። ከዛ በኋላ አንድ ሁለት እያሉ የፍቅር ግንኙነት ይጀምራሉ። ግን ከቴዲ በተገባችበት ሰዓትም ሴፍሻ እየደወለ አልተውሺውም እንዴ የሰውዬ ምናምን እያለ ያስቸግራት ነበር ይባላል። እናም እኔ እንደሚመስለኝ ከሆነ ደግሞ አምሊ ስትሪክት ሰው ነች ኦፍ ኮርስ። ግን ሴፍሻ ባደረገው ነገር ምክንያት ጠልታው ሊሆን ይችላል። አሁን ሪቬንጅ ነው የምንለውን ከአዶናይ ጋር ያደረገችው ኢንተርቪው ያካሄደችው እሱ ደግሞ እንዴት እንደተፈጠረ ልንገራችሁ። ብቻ ግን እንደምናውቀው እንደሚመስለኝም ሴፍሻ አዶናይን በጣም የሚጠላው ይመስለኛል። አይ ዶንት ኖ አመለካከትም ሊሆን ይችላል፣ የሀሳብ መጋጨትም ሊሆን ይችላል። ብቻ ግን አዶናይ ሴፉን ባገኘበት ሰዓት አዶናይ እጁ ሲዘረጋለት ሴፍሻን በዛን ሰዓት ሳይክ ምናምን ብሎት አሳፍሮት በደንብ ሰላም እንዳላለው ተናግሯል ነበር። ከዛም ሁለተኛ ቀን ተገናኝተው ስለ ዲቻ ቦይስ ሊያወራው ሲፈልግ ሴፍሻ በዛን ሰዓት አናወራም ቻው ምናምን ብሎት በደንብ ሳያወራው ኢግኖር ዘግቶት ነው አይ ዶንት ኖ ብቻ ይለያያሉ። ከዛ በኋላ አዶናይ ምናምን ብሎ የራሱ ቪዲዮ እንደለቀቀ አይተናል አይደል? ገመናችን እኮ ከቤታችን የወጣ ቢሆን ኦር ሽታ ቢሆን ኑሮ እኮ የገማን ሰዎች እንሆን ነበረ ምናምን ብሎ አዶናይ ያወራበት ጊዜ ነበረ። እናም ከዛን ሰዓት በኋላ አምሊ አዶናይን በፖድካስቷ ጠርታ ተናግረዋለች። ባለው ሲቹዌሽን ከሆነ እንደሚመስለኝ አምሊ ሴፉ ድሮ ያን ጊዜ ባሏን
ሚስትሪት በሚያደርግበት ሰዓት የሆነ ነገር ተሰምቷት ነበረ መሰለኝ። ትዳር ከያዘች በኋላ እንደሚወራው እውነት ከሆነ እየደወለ ያስቸግራት ከነበረም በዛን ሰዓትም የሆነ ነገር በልቧ ይዛለች። ስለዚህ ዋይ ናት ቴክ ዘ ሻት። ሰይፉ ወደ እኔ ሾው መጥቶ አዶናይ ራሱን ምረጡኝ ማለት ይችላል፣ ቲክቶክ አዋርድ ማለት ነው። ግን አዶናይ እንደዛ አላደረገም። ምን እንዳደረገ ታውቃላችሁ? አልቀርብም ወደ ሰይፉ ሾው፣ እኔ ያንተን እገዛ አያስፈልገኝም ፌመስ ለመሆን ኦር በቲክቶክ አዋርድ ስለመሸለም ይላል። ግን ደግሞ ይህንን ሁኔታ ዝም ብላ ስትሰማ የነበረችው አምሊም ወደ ራሷ ሾው ትጠራዋለች። ዳስ ሃው ኢት ሃፐንድ። ብቻ ይህንን ቪዲዮ ስሰራላችሁ አየር ላይ የሚንሸራሸር አይዲያ አንስቼ ነው የተናገርኩት። እኔ ራሴ የፈጠርኩት ወሬ አይደለም። ብቻ ቢግ ሪስፔክት፣ ማች ሪስፔክት ለእነዚህ ሰዎች። እናም እስካሁን የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ባዮ ላይ ያስቀመጥኩላችሁ የዩቲዩብ ሊንክ አለ፣ የሄዳችሁ ሰብስክራይብ አድርጉልኝ። ላይክ ማለት እንዳረሱ ፕላስ ምልክቷንም ተጫኑልኝ። ይሜ